የተወደዳችሁ የእግዚአብሔር ቤተሰቦች በዛሬው ትምህርታችን የምናነሳው የካህኑ የዘካርያስን የዝምታ ምስጢር ይሰኛል። በዚህ ትምህርት ስር መልአከ ብስራት ቅዱስ ገብርኤል የካህኑን የዘካርያስን አንደበት ለምን እንደዘጋ እንመረምራለን። ይህንን ጥያቄ ስንጠይቅ መልሱ ስላላመነ የሚል ቀላልና ግልጽ ሊመስል ይችላል። ነገር ግን ከዚህ አጠር ያለ መልስ በስተጀርባ ያለው መንፈሳዊ ጥልቀት፣ የእግዚአብሔር የሥራው ድንቅ ጥበብና ለሁላችንም የሚሆን ትምህርት አለ። ታሪኩ የሚገኘው በሉቃስ ወንጌል ምዕራፍ 1 ከቁጥር 5 ጀምሮ ነው። እስኪ ይህንን ታላቅ ታሪክ ከመጀመሪያው ጀምረን እንመልከት። ከመድኃኒታችን ከኢየሱስ ክርስቶስ ልደት በፊት የነበሩትን 400 ዓመታት የመጽሐፍ ቅዱስ ሊቃውንት የዝምታ ዘመን ይሏቸዋል። በዚህ ዘመን እግዚአብሔር በነቢያት በኩል እንደቀደመው አልተናገረም። የትንቢት ቃል ጎድሎ ነበር። ሕዝቡ የመሲሁን መምጣት በናፍቆት ይጠባበቅ ነበር። ተስፋቸው ግን የደበዘዘ ይመስልም ነበር። በዚህ የናፍቆትና የጉጉት ዘመን ነበር ታሪካችን የሚጀምረው። በይሁዳ ምድር ንጉሡ ሄሮድስ በነገሰበት ጊዜ የካህናት ወገን የሆነ አንድ ዘካርያስ የሚባል ሰው ነበር። ሚስቱም ኤልሳቤጥ፣ እርሷም ከካህናት ወገን ከአሮን ዘር ነበረች። መጽሐፍ ቅዱስ ስለ እነርሱ ሲመሰክር እንዲህ ይላል፣ ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። የሉቃስ ወንጌል ምዕራፍ 1 ከቁጥር 16። ሁለቱም ጻድቃን ነበሩ። በሰው ፊት ብቻ ሳይሆን በእግዚአብሔር ፊት ጻድቃን ነበሩ። ይህ ምን ያህል ሕይወታቸው የተቀደሰ እንደነበር ያሳያል። ያለ ነቀፋ ይሄዱ ነበር። በሕጉና በትእዛዙ ለመኖር የሚቻላቸውን ሁሉ ያደርጉ ነበር። ነገር ግን አንድ ትልቅ የሕይወት ክፍተት፣ ሐዘንና የሰው ነቀፋ ነበረባቸው። ኤልሳቤጥ መካን ስለነበረች ልጅ አልነበራቸውም። ሁለቱም በዕድሜያቸው በጣም ገፍተው ነበር። በዚያ ዘመን መካንነት እንደ እርግማንና እንደ ኀፍረት ይቆጠር ነበር። እነዚህ ጻድቃን ባልና ሚስት ይህንን ሐዘን በልባቸው ይዘው ነገር ግን እግዚአብሔርን ከማገልገል ሳይወዝኑ ለብዙ ዓመታት ኖረዋል። ምናልባትም ጌታ ሆይ ማኅፀኔን ክፈት እያለች ኤልሳቤጥ፣ ጌታ ሆይ የቤትህን አገልጋይ አትዘንጋ እያለ ዘካርያስ ለዘመናት ጸልየዋል። ካህናት በየተራ እየገቡ በቤተ መቅደስ የማገልገል ሥርዓት ነበራቸው። ዕጣን ማጠን ደግሞ እጅግ የተቀደሰና በሕይወት ዘመን አንድ ጊዜ ብቻ ሊደርስ የሚችል ታላቅ ዕድል ነበር። በዚህ አገልግሎት ካህኑ ብቻውን ወደ ቅድስተ ቅዱሳን በመግባት በዕጣኑ መሠዊያ ላይ ዕጣን ያቀርባል። በውጭ ያለው ሕዝብ ደግሞ ጸሎታቸው ከዕጣኑ ጢስ ጋር ወደ እግዚአብሔር እንዲያርግ ይጸልዩ ነበር። በዚህ ታላቅ ቀን ለማጠን ዕጣ የወጣለት ለዘካርያስ ነበር። በሕይወቱ ሲጠብቀው የነበረው የተቀደሰ ቀን። ልቡ በደስታና በፍርሃት ተሞልቶ ሕዝቡን በውጭ ትቶ ወደ መቅደሱ ገባ። ካህኑ ዘካርያስ ዕጣኑን ሲያጥን እነሆ ያልተጠበቀው ነገር ሆነ። የጌታም መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። የሉቃስ ወንጌል ምዕራፍ 1 ከቁጥር 11። በዚህ ቅዱስ ቦታ ከእግዚአብሔር በቀር ማንም በሌለበት አንድ የእግዚአብሔር መልአክ ቆሞ ነበር። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ወደቀችበት። መልአኩ ግን አረጋጋው። ዘካርያስ ሆይ ጸሎት ተሰምቶልሃልና አትፍራ በማለት ተናገረው። ጸሎት ተሰምቶልሃል። የዘካርያስ የትኛው ጸሎቱ ይሆን የተሰማለት? ምናልባት ዘካርያስ በዛች ቅጽበት ሲጸልይ የነበረው ስለ እስራኤል መዳን፣ ስለ ሕዝቡ ኃጢአት ይቅርታ ሊሆን ይችላል። መልአኩ ግን የሚያስታውሰው ያንን ለዓመታት እሱና ኤልሳቤጥ ያቀረቡትን፣ ምናልባትም አሁን ተስፋ ቆርጠው የተውትን የግል ጸሎታቸውን ነው። ይህ የሚያስተምረን እግዚአብሔር አንዲትም ጸሎት እንደማይረሳ ነው። በጊዜው መልስ ያላገኘን ቢመስለንም ጸሎታችን በፊቱ እንደ ዕጣን ጢስ ትወጣለች። የጌታም መልአክ ቅዱስ ገብርኤል በዕጣኑ መሠዊያ በቀኝ በኩል ቆሞ ለካህኑ ዘካርያስ አስደናቂ የሆነ የምሥራች ነገረው። ሚስትህ ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ስሙ እንኳን ከሰው ሳይሆን ከእግዚአብሔር የተመረጠ ነው።
ደስታና ሐሴት ይሆንልሃል። በመወለዱም ብዙዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናል። የወይን ጠጅና የሚያሰክር ነገር አይጠጣም። ገና በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ከእስራኤል ልጆች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። ይህ መልእክት ዘካርያስ የጸለየውን ብቻ ሳይሆን ከዚያ እጅግ የላቀ ነበር። እግዚአብሔር ሲሰጥ ከምንለምነውና ከምናስበው በላይ አብዝቶ ይሰጣል። ካህኑ ዘካርያስ የጠየቀው ልጅን ነበር። እግዚአብሔር ግን የመሲሁን መንገድ የሚጠርግ ታላቅ ነቢይ ሰጠው። ይህን ሁሉ የሰማው ካህኑ ዘካርያስ የምሥራቹን ከመቀበል ይልቅ በሰውኛ አስተሳሰብ መመዘን ጀመረ። የመልአኩን ቃል ከራሱና ከሚስቱ ተጨባጭ ሁኔታ ጋር አነጻጸረ። መልሱም እንዲህ የሚል ነበር። ይህን በምን አውቃለሁ? እኔ ሽማግሌ ነኝ፣ ሚስቴም በዕድሜዋ ገፍታለች። የሉቃስ ወንጌል ምዕራፍ 1 ከቁጥር 18። ታዲያ እዚህ ጋር ነው የትምህርታችን ቁልፍ ነጥብ ጋር የደረስ ነው። የዘካርያስ ጥያቄ የወጣው ከትህትና ወይም ለማረጋገጥ ካለው ጉጉት ሳይሆን ከጥልቅ ጥርጣሬና አለማመን ነው። በምን አውቃለሁ የሚለው ጥያቄው የእግዚአብሔርን ኃይል መገደብ ነው። ይህ እንዴት ሊሆን ይችላል እያለ ነበር። ዘካርያስ ካህን ነው። የአብርሃምንና የሳራን ታሪክ ያውቃል። እግዚአብሔር በ90 ዓመቷ ለሳራ ልጅ እንደሰጠ፣ ለመካኗ ለርብቃ፣ ለራሔል፣ ለሐና ልጆችን እንደሰጠ ያስተምራል። ነገር ግን ይህ ታሪክ ለራሱ ሲሆን እምነቱ ተፈተነና ወደቀ። እርሱ ያተኮረው በምሥራቹ ዜና ላይ ሳይሆን በችግሩ ላይ ነው። እኔ ሽማግሌ ነኝ፣ ሚስቴም አርጅታለች። ችግሩን ከእግዚአብሔር ኃይል በላይ አስቀምጦታል። በዚያን ጊዜ የዘካርያስን ጥርጣሬ የሰማው ቅዱስ ገብርኤል ማንነቱንና ሥልጣኑን ገለጸ። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ይህ ማለት የምነግርህ ቃል የኔ አይደለም፣ የላከኝ የእግዚአብሔር ነው እንደማለት ነው። ይህን የምሥራች እነግርህ ዘንድ ተልኬ ነበር። የመጣሁት ላስደስትህ ላበስርህ ነበር። አንተ ግን ተጠራጠርክ። ከዚያም ቅዱስ ገብርኤል ፍርዱን አወጀ። እነሆም በጊዜው የሚፈጸመውን ቃሌን ስላላመንክ ይህ ነገር እስከሚሆን ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም። የሉቃስ ወንጌል ምዕራፍ 1 ከቁጥር 20። ታዲያ ወደ ዋናው ጥያቄያችን ስንመለስ ቅዱስ ገብርኤል ለምን አንደበቱን ዘጋው? ይህ ቅጣት ብቻ ነበርን? እንደዛ ሳይሆን በእግዚአብሔር ሥራ ቅጣት እንኳን በውስጡ ምሕረትን፣ ትምህርትንና ጥበብን ይዞ ይመጣል። የዘካርያስ ዝምታ በርካታ ምስጢራት አሉት። የመጀመሪያው ዝምታው እንደ ምልክት። ዘካርያስ ይህን በምን አውቃለሁ ብሎ ምልክት ጠይቆ ነበር። መልአኩም የጠየቀውን ምልክት ሰጠው። ምልክቱም ዝምታው ራሱ ሆነ። ከመቅደስ ከወጣበት ቅጽበት ጀምሮ መናገር አለመቻሉ ለ9 ወራት የሚቆይ ሕያውና እውነተኛ ምልክት ሆነ። በየቀኑ በየሰዓቱ መናገር ሲሳነው የመልአኩ ቃል እውነት እንደሆነና የተነገረው ነገር እንደሚፈጸም ያስታውስ ነበር። ዝምታው የእምነት ጉድለቱን እየገሰጸ የተስፋውን ቃል እውነተኝነት የሚያረጋግጥለት ሆነ። ሁለተኛው ዝምታው እንደ ጥበቃ። በጥርጣሬ የተሞላ ልብ የጥርጣሬ ቃላትን ይናገራል። ዘካርያስ ከመቅደስ ወጥቶ ለሕዝቡ አንድ መልአክ አየው፣ ግን የሚናገረው ነገር የማይታመን ነው በማለት ቢናገር ኖሮ ምን ሊፈጠር ይችል ነበር? የምሥራቹን ቅድስናና ታላቅነት በጥርጣሬ ቃላት ያረክሰው ነበር። በሕዝቡ መካከል መከፋፈልንና ጥርጣሬን ይዘራ ነበር። ስለዚህ እግዚአብሔር ታላቁን ዕቅዱን ከዘካርያስ የጥርጣሬ አንደበት ለመጠበቅ አንደበቱን ዘጋው። ዝምታው ለብስራቱ ክብርና ጥበቃ ነበር። ሦስተኛው ያ ዝምታ እንደ መንፈሳዊ ተግሳጽና የንስሐ ጊዜ። ዘካርያስ ካህን እንደመሆኑ ሥራው ማስተማር፣ መጸለይ፣ መባረክ ሁሉም ከአንደበቱ ጋር የተያያዘ ነው። መናገር መከልከሉ ከዕለት ተዕለት ተግባሩ አግዶታል። ይህ ለ9 ወራት የፈጀው ዝምታ
ወደ ውስጡ እንዲመለከት አስገድደው። ከሰው ጋር መነጋገር ሲያቆም ከእግዚአብሔር ጋር በልቡ መነጋገር ጀመረ። ስለ እምነት ጉድለቱ እንዲያዝን፣ የእግዚአብሔርን ታላቅነት እንዲገልጽ፣ ለሚመጣው ልጁ ተልእኮ ራሱን እንዲያዘጋጅ የተሰጠው የጸጋ ጊዜ ነበር። በዚህ ዝምታ ውስጥ ከማውራት ይልቅ ማዳመጥን ተማረ። በእግዚአብሔር ኃይል ብቻ መተማመንን አስተዋለ። አራተኛው ዝምታው እንደ ትምህርት። ይህ ዝምታ ለዘካርያስ ብቻ ሳይሆን ለሕዝቡም ትምህርት ነበር። ካህኑ ከቤተ መቅደስ ወጥቶ መናገር ሲያቅተው ሲመለከቱ ሕዝቡ በውስጥ አንዳች ታላቅና ታምራዊ ነገር እንደተፈጸመ ተረዱ። የሉቃስ ወንጌል ምዕራፍ 1 ከቁጥር 22። የእርሱ ዝምታ የሚመጣው የዮሐንስ ድምፅ ምን ያህል ታላቅ እንደሆነ አመልካች ነበር። ዝምታው ከእርሱ በኋላ ለሚመጣው በምድረ በዳ የሚጮህ ሰው ድምፅ መድረክ እያዘጋጀ ነበር። ኤልሳቤጥም ጸንሳ 9 ወራት አለፉ። ኤልሳቤጥም ጻድቅ ልጅ ወለደች። በ8ኛው ቀኑ ለግርዛት ሥነ ሥርዓት ቤተሰብና ጎረቤት ተሰበሰቡ። ልጁን በአባቱ ስም ዘካርያስ ሊሉት ሲሉ እናቱ ኤልሳቤጥ አይደለም ዮሐንስ ይባል አለች። ይህ ለሁሉም እንግዳ ሆነባቸው። ወደ አባቱ ወደ ዘካርያስ በምልክት ጠየቁት። እርሱም ብራና ጠይቆ ስሙ ዮሐንስ ነው ብሎ ጻፈ። ሁሉም አደነቁ። ያን ጊዜም አፉ ተከፈተ፣ ምላሱም ተፈታ፣ እግዚአብሔርንም እየባረከ ተናገረ። የሉቃስ ወንጌል ምዕራፍ 1 ከቁጥር 64። አንደበቱ ሲከፈት የተናገረው የመጀመሪያ ቃል ምን ነበር? ቅሬታ ወይስ መከራከር? አይደለም። የተናገረው ምስጋናና ትንቢት ነበር። 9 ወራት የዝምታ ትምህርት ቤት ዘካርያስን ከተጠራጣሪ ካህንነት ወደ አመስጋኝና ትንቢት ተናጋሪነት ለውጦታል። ዝምታውም ፍሬ አፍርቷል። ከሰማነው ትምህርት ለእኛ ለሕይወታችን የሚሆኑ 4 ነጥቦችን ከዚህ በታች እንመለከታለን። የመጀመሪያው የእግዚአብሔርን ቃል በሰውኛ ጥበብ አለመመዘን። ብዙ ጊዜ እንደ ዘካርያስ እንጸልያለን፣ ነገር ግን እግዚአብሔር መልስ ሲሰጠን ከመቀበል ይልቅ በራሳችን ውስንነት፣ በገንዘባችን፣ በእውቀታችን፣ በሁኔታችን እንለካዋለን። እንዴት ሊሆን ይችላል እያልን የእግዚአብሔርን ኃይል እንጠራጠራለን። የዘካርያስ ታሪክ የሚያስተምረን ለእግዚአብሔር የሚሳነው ነገር እንደሌለ ነው። ሁለተኛው በሕይወታችን የሚመጣ ዝምታ መንፈሳዊ ትርጉም አለው። አንዳንድ ጊዜ በሕይወታችን ውስጥ እግዚአብሔር ዝም ያለ የሚመስልበት፣ ጸሎታችን የማይሰማበት፣ ነገሮች ሁሉ የተዘጉ የሚመስሉበት ጊዜ አለ። ይህንን የዝምታ ጊዜ እንደ ቅጣት ብቻ ሳይሆን እግዚአብሔር እኛን እያስተማረን፣ እያዘጋጀን፣ ከጥርጣሬ ወደ እምነት እያሸጋገረን እንደሆነ እንረዳ። ይህ ዝምታ ወደ ራሳችን እንድንመለስ፣ በሕይወታችን እንድንስተካከል፣ እንድንለወጥ የተሰጠን እድል ሊሆን ይችላል። ሶስተኛ የአንደበት ኃይል። አንደበታችን የጥርጣሬና የማጉረምረም ሳይሆን የእምነትና የምስጋና መሳሪያ መሆን አለበት። ዘካርያስ በጥርጣሬ አንደበቱ ሲዘጋ በምስጋናና በትንቢት ተከፈተ። እኛስ ዛሬ አንደበታችንን ለምን እንጠቀምበታለን? ለበረከት ወይስ ለሌላ ነገር? አራተኛው የእግዚአብሔር ጊዜ አጠባበቅ ፍጹም ነው። ዘካርያስና ኤልሳቤጥ በብዙ ዓመታት ጸልየዋል። እግዚአብሔር ግን መልስ የሰጣቸው እርሱ ባወቀ ጊዜው ነበር። ልጃቸው የመሲሁን መንገድ እንዲጠርግ በተመረጠው ትክክለኛ ሰዓት። እኛም በጸሎታችን ስንጸና እግዚአብሔር በራሱ ፍጹም ጊዜ ከምንጠይቀው በላይ አድርጎ እንደሚመልስልን እናምናለን። የተወደዳችሁ ምዕመናን፣ የካህኑ የዘካርያስ አንደበት የተዘጋው በእግዚአብሔር ቁጣ ብቻ ሳይሆን ጥልቅ በሆነ ምሕረትና ጥበብ ነው። ዝምታው ለጥርጣሬው ምልክት፣ ለምስራቹ ጥበቃ፣ ለነፍሱ መታደሻና የንስሐ ጊዜ፣ ለሕዝቡ ደግሞ ትምህርት ሆኖለታል። ይህ ዝምታ ከ9 ወራት በኋላ ከጥርጣሬ የበለጠች ታላቅ የምስጋናና የትንቢት ጩኸት ወልዷል። ስለዚህ በሕይወታችን ውስጥ በሚገጥሙን የዝምታ ጊዜያት ተስፋ አንቁረጥ። ይልቁንም ጌታ ሆይ በዚህ ዝምታ ውስጥ ምን ልትነግረኝ ትፈልጋለህ ብለን ራሳችንን እንጠይቅ። ጆሮአችንን ከዓለም ጫጫታ ዘግተን
ልባችንን ለእርሱ ድምፅ እንክፈት። የመልአኩ የቅዱስ ገብርኤል ብስራት ለሁላችንም ይሁን። የዘካርያስን አንደበት የከፈተ አምላክ የምስጋና አንደበታችንን ይክፈትልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።